ሰላም የክርስቶስ ቤተሰቦች፣ በተለይ በመተት የምትሰቃዩ ሰዎች ይህ መልእክት እጅግ በጣም ይጠቅማችኋል። ከመዝሙረ ዳዊት ዛሬ ደግሞ እጅግ በጣም ለእናንተ የሚጠቅም በእውነቴ ነው የምላችሁ። ይህን ጸሎት አድርጋችሁ ለምስክርነት እንድትበቁልኝ ስለፈለግኩ ነው። ይህን ጸሎት 7 ጊዜ 7 ቀን ማለት ነው፣ ለ7 ቀን በተለይ ደግሞ አሁን የምነግራችሁን ጸሎት ሰባት ማለት አንዷን ጸሎት 7 ጊዜ የደጋገማችሁ ከመተኛታችሁ በፊት ቢሆን ጥሩ ነው። በህልም ብዙ ነገር ታገኛላችሁ። እንደገና ደግሞ ከምነግራችሁ በላይ እንድትመሰክሩኝ ስለምፈልግ ነው። 2 መዝሙሮች እሰጣችኋለሁ። በተለይ ግን መዝሙር 33ን እና 34ን በተለይ እንዳልኳችሁ 34ን 7 ጊዜ ተደጋጋሚ በመጸለይ በአቡነ ዘበሰማያት በመዝጋት እውነቴን ነው የምላችሁ አምላከ ቅዱሳን አምላከ ቅዱስ ዳዊት እውነቴን ነው የምላችሁ በዚህ ጸሎት የሚሰጥማችሁ በተለይ መተት የምትሰቃዩ እድሎቻችሁ፣ ዘመኖቻችሁ፣ ተስፋችሁ ለተወሰደ መተት ደግሞ ያልገባችሁ ሰዎች ወይም ደግሞ ምንድን ነው የምትሉ ሰዎች ካላችሁ ደግሞ እንግዲያውስ ፈተና ውስጥ ናችሁ። ተደጋጋሚ ትወጣላችሁ፣ ትገባላችሁ። ነገር ግን ያልገባችሁ ከሆነ የእናንተን መበልጸግ፣ የእናንተን ከፍ ማለት፣ የእናንተን ተስፋ፣ የእናንተን በረከቶች፣ እድሎች፣ ሰላማችሁን የማይፈልጉ ደካማ በሴጣንና በአጋንንት አሰራር የተያዙ ሰዎች በጣም የረከሰ ቦታ ሄደው እናንተን ለመጉዳት በስጋም በነፍስም ለመጉዳት የሚፈልጉ የደካማ ሰዎች ጥቃት ነውና ማለት ነው። ይህን ጥቃት ማሸፍ የምትሉት በእግዚአብሔር ሰይፍ ነው፣ በእግዚአብሔር ቃል ነው፣ በጸሎት ነው እና በመተት ሲደረግባችሁ በአንድም በሌላ በብዙ ነገር ሊሆን ይችላል። አንደኛ ምግብ በእናንተ ላይ በመስጠት ያ በዛ መተት በተደረገበት ነገር ምግብ በማብላት ሊሆን ይችላል። በመጨበጥም ሊሆን ይችላል። በልብስ ሊሆን ይችላል። ግቢ ላይ ደግሞ አንዳንድ ኮተት በመጣጥ ሊሆን ይችላል። አይጥ ሊሆን ይችላል። እንስሳቶች ብቻ ግን እናንተ ረግጣችሁት ወይ እናንተ በእጃችሁ ነክታችሁ እንደገና በልብሳችሁን ቁራጭ በፀጉራችሁም ቁራጭ ሊሆን ይችላል። መተት አስደግመው ተስፋችሁን፣ ዘመናችሁን፣ እድሎቻችሁን የሚወስዱ ሰዎች ለእናንተ እጅግ በጣም የመልእክት ይጠቅማል። እውነቴ ነው የምላችሁ ለምስክርነት እንድትበቁኝ ስለፈለግኩኝ ነው። 7 ጊዜ ተደጋጋሚ በተለይ 3 ሰዓት ማታ በሰላም የዋላችሁን እግዚአብሔርን አምላካችሁን አመስግናችሁ መጨረሻ ይህን መዝሙር 7 ጊዜ ጸለያችሁ ለ7 ቀን ብታደርጉት እመኑኝ በዚህ ጸሎት ተጠቅማችሁ እግዚአብሔርን ስታመሰግኑት ማየት እፈልጋለሁ። መዝሙር 34ን ማለት ነው። እንደዚህ ይላል። ከመዝሙሩ ትንሽ ልበልላችሁ። መጀመሪያ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው፣ ጦርና ጋሻን ያዝ፣ እኔን ለመርዳት ተነሳ፣ ሰይፍህንም ምዘዝ፣ የሚያሳድዱኝ መንገዳቸውን ዝጋ፣ ነፍሴ መድኃኒትሽ እኔ ነኝ በላት ይላል። እጅግ በጣም የሚገርም ነው። በተለይ የሚያሳድዷችሁ ካላችሁ ከአጋንንትም ከሰውም ወገን ጸጥ የምታደርጉበት በተለይ ደግሞ ይህን ጸለያችሁ ካበቃችሁ በኋላ በአጭር ጊዜ ውስጥ እናንተ ላይ መተት ያደረጉ ሰዎች ትልቅ ምልክት ነው የምታገኙት። ከነሱ ህይወታቸው ተመሰቃቅሎ ዘመናቸው ተስፋ አጥቶ ደውለው ራሱ ማለት ነው ይቅርታ እስከ ማለት ይደርሳሉ። ብቻ እናንተ በርትታችሁ በእምነት ጸልዩት። መጨረሻ ላይ እግዚአብሔር እንዲረዳችሁ በአቡነ ዘበሰማያት ዘግታችሁ ከልብ ነገሩት ለእግዚአብሔር። ይህን ጸሎት ከመጀመራችሁ በፊት ግን ሁልጊዜ መዝሙረኛው ዳዊትን ልብ የከፈተለት እግዚአብሔር ልቡን ያነጻለት እግዚአብሔር ለእናንተም ልብ አንጽቶ ይህን ጸሎት እንዲሰማችሁ በረከት እንዲሰጣችሁ ቅድሚያ ለመኑት እግዚአብሔርን። ፊት ቆም ያለውና በረከትህን፣ ሰላምህን፣ ህይወትም ካንተ ነው የሚገኘውና እሱ እንድሰጠኝ እፈልጋለሁ። ፊት ቆም ያለውና እኔ ጸልያለሁ፣ አንተ ምሕረት ካንተ ነው ብላችሁ ጀምሩት ማለት ነው። ይሄ መልእክት የደረሳችሁ የክርስቶስ ቤተሰቦች 7 ጊዜ ሼርና ኮፒ አድርጉላቸው ለወንድሞቻችሁ ለእህቶቻችሁ። በጣም ብዙ ሰው ተሰቃይቷል፣ መፍትሄ ማግኘትም ይፈልጋል። ነገር ግን እናንተ የመፍትሄው አካል ወይም ደግሞ መፍትሄውን የምትጠቀሙ ከሆነ በረከት ታገኛላችሁ። እውነቴ ነው የምላችሁ ከጸሎት ውጭ እግዚአብሔርን አግኝቶ ተስፋ ማግኘት እምብዛም ብዙም አይደለምና በጸሎት ትጉ፣ ጽኑ። እግዚአብሔር እንደሚረዳችሁ በእርግጠኝነት እነግራችኋለሁ። በዚህም በመዝሙር ዳዊት መዝሙር 33 እና 34 በተለይ 34ን አጥብቃችሁ ጸልዩት፣ ምስክር ትሆኑኛላችሁ። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ኮመንት ላይ ገብታችሁ ቅዱስ እግዚአብሔር እኔን ተመልከተኝ ብላችሁ ኮመንት ላይ ጻፉ። ሰላማችሁ ይብዛ።